የበሉ ልጆች ሁሉ እኛማ ጌታ የዓለም ፈጣሪ የሰላም አምላክ ትሑት መሐሪ በደብረ ታቦር የተገለጠው ፊቱ እንደ ፀሐይ በርቶ የታየው ልብሱ እንደ ብርሃን ያንጸባረቀው ድምፅህን ሰማና በብሩህ ደመና ድምፅህን ሰማና። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። በድጋሚ እንኳን ለደብረ ታቦር በዓል በሰላም አደረሳችሁ እያልኩኝ አሁን በቀጥታ የማቀርብላችሁ ከበዓሉ ጋር የተያያዘ ግጥም ነው። ለእናንተ የማቀርብላችሁ መለኮት ሲገለጥ የሚል ግጥም ነው። በጥሞና እንድትከታተሉኝ ጋብዛለሁ። መለኮት ሲገለጥ ብርሃን ሲያበራ የአዳም ዘር ሁሉ እርዶ ሲፈራ የታቦር ተራራ የተባረክሽ ደብር የተገለጠብሽ ወልደ እግዚአብሔር እሱ እሳት ልብሱ እሳት ሲገለጥ መለኮት በፍርሃት ወደቁ ደቀ መዛሙርት ኤልያስ ሙሴ ሶስቱ ሐዋርያት ሚስጥር ያሳያቸው ምርጡ ተማሪዎቹ ስሙን የሰበኩት ነቢያቶቹ ከሁሉም አማርጦ አንድም ሳያስቀር ሙሴን ከሙታን ሐዋርያትን ከምድር ኤልያስን ደግሞ ከብሔረ ሔዋን መልኩን አሳያቸው ለውጦ ለብርሃን። ቀኑ መሽቶም ቢሆን ከብርሃኑ ብዛት አይታይም ነበር ይመስል ነበር መዓልት። ከዚህም የተነሳ እረኞች ቁጭ አሉ ወላጆቻቸው ምን ሆኖብን አሉ። ሙልሙልን ጋግረው እንዳያርባቸው ሄደው ወደ ታቦር እርቹን ለኩሰው ከዚህ የመጣ ልምድ በእኛም ዘመን ደርሶ ሕፃናት ጨፍረው ሆያ ሆዬ ብለው መሸት መሸት ሲል ደግሞ ችቦ ይለኮሳል የእግዚአብሔር ብርሃን ይመስላል ይሆናል። ከብርሃኑ ብዛት ሙሴ ወደቀው ቅዱስ ኤልያስም የተንበረከከው ሙሴን ተናገረ አፈር ይሻለኛል ኤልያስም አለ ብሔር ምን አድርጎኛል። ጴጥሮስ ሐዋርያን ግን ቅልነ ልቦና አንድ ላንተ አንድ ለሙሴና ለኤልያስ አድርገን እንስራ ዳስና እዚሁ ሁኑ ባርኩን በጽና። እግዚአብሔር አብ ቃልን ተናገረና የምወደው ልጄ እርሱ ነውና ቃሉንም አዳምጡት አለ ከደመና። ጴጥሮስ ያዕቆብ እና ዮሐንስ ለሚስጥር ጠባቂነት የተመረጡስ ዳዳ ይመስል አልቻሉም ሊያዩት ለነገሩ እንዴት ይችላሉ ሊመለከቱት። ኪሩቤል ሱራፌል የሚንቀጠቀጡለት በፍርሃት ረሃድ የሚንበረከኩለት ሐዋርያትማ እነሱ ማን ናቸው? ከመላእክቱ 6 ክንፍ ካላቸው አይናቸውን በሁለት እግራቸውን በሁለት በክንፋቸው አድርገው ከሚሸፍኑት ከድንግል በስተቀር ማንም አይችለውም። የሚስጥረ መለኮቱ ማይመረመር ፍጹም ታቦር አርሞን ኤዴም ደስም ይበላችሁ ጻዕዳ ክርስቶስ የታየባችሁ ሙሴና ኤልያስ ደስ ይበላችሁ። ከነቢያት መሃል ጌታን ያያችሁ ጴጥሮስ ያዕቆብ ዮሐንስ ደስ ይበላችሁ። ሚስጥረ ሐዋርያት የተባለላችሁ ሕዝበ ክርስቲያን ሆይ ደስ ይበላችሁ። ቅዱስ እግዚአብሔር ነውና ጌታችሁ ቅዱስ እግዚአብሔር ነውና ጌታችሁ። ገጣሚ ቴዎስታ አበባው። ወስብሐት ለእግዚአብሔር።